ስለ አዶናይ የራሴን የግሌን ሐሳብ ልንገራችሁ። እናንተም ከኔ ሐሳብ ጋር የምትስማሙ ከሆነ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ደግሞ መጨረሻ ሐሳባችሁን ኮሜንት ላይ አሳውቁኝ። አዶናይ በጣም ምርጥና ትልቅ ሰው ነው። ፍቅርን በተግባር እያሳየን ነው። ሀገራችንን እያስታወቀ ነው። ብዙ ቻሌንጆችን ሲወጣ፣ ብዙ አርቲስቶችን ሲደግፍ አይተናል። የእሱንም አቅም አይተናል፣ ተረድተናል። የሁላችንም ልብ አንኳኩቶ ገብቷል፣ አሸንፎናል። አሁን ላይ አዶናይን የሚጠላ አለ ብዬ አላስብም፣ ከምቀኞች በስተቀር ማለት ነው። ነገር ግን ይህ ሆኖ ሳለ አዶናይን አሁን ላይ እያስጨነቁ ያሉ ነገሮች አሉ። የሱን ውድቀት የሚመኙት ጥቂት ሰዎችም አሉ። ይህ እንዳይሆን መፍቀድ የለብንም። ከአዶናይ ጎን መቆም አለብን። የተለያዩ ትናንሽ የግለሰብ ችግሮች እንዲሁም አንዳንድ ተራ ቻሌንጆች አሁንም ለአዶናይ ጥሪ እየቀረቡ ይገኛሉ። ይህ መሆን የለበትም፣ መቆም አለበት ብዬ አስባለሁ። ለተራ ችግር አዶናይን የምንጠራ ለመፈመስ ብለን አዶናይን እንዲያደርግልን የምንል ከሆነ ልጁን ልናጣው እንችላለን። ከኔ ጋር ከሆናችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱ። አዶናይ ከትልቅ ተቋም ለዛውም የተለያዩ እርዳታ ድርጅት ከሆነ በቀር ዝም ብሎ ቻሌንጆችን መቀበል የለበትም። የባቡል ከይርን ቻሌንጅ ተቀብሎ ጨርሷል። በጣም ምርጥና አሪፍ ነገር ነበረ። ባቡል ከይር የእርዳታ ድርጅት ነው። ብዙ ችግረኞችን፣ ብዙ የተቸገሩ ሰዎችን የሚያግዝና የሚያበላ ነው። እንዲሁም ደግሞ አሁን ወንድም ካሊድ ፋውንዴሽን እሱም የእርዳታ ድርጅት ነው። የሱንም ቻሌንጅ ተቀብሎ ቢጨርስ እኔ ደስተኛ ነኝ። ምክንያቱም ይህ ቻሌንጅ እሱ ካላዘዘ በስተቀር አይጠናቀቅም ማለት ነው። ነገር ግን ከእንደዚህ አይነት ቻሌንጆች በቀር ዝም ብሎ ተራ ቻሌንጆችን አዶናይ መቀበል የለበትም። ሌሎችም እንዲሳተፉና ጥሩ ጥሩ ነገሮችን እንዲያደርጉ ማበረታታት አለብን እንጂ አዶናይን ብቻ ይዘን ወደፊት መሄድ የለብንም። ለምሳሌ ጆን ዳንኤል ምርጥ ነገር እየሰራ ነው። ከሱ ጎንም መቆም አለብን። እሱንም መደገፍ አለብን። ሌሎችም እነሱን አይተው እንዲመጡና እርዳታ እንዲያደርጉ ብዙ ነገሮችን እንዲሰሩ ሞቲቬት መሆን አለብን። ከኔ ሐሳብ ጋር የምትስማሙ ከሆነ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። የእናንተንም ሐሳብ ኮሜንት ላይ አሳውቁ።